ዮሲ ሰላም በለኝ እንደገና ደግመ ለካሜራ ህግ ነው ይሄ የማይለወጥ። እሺ መጀመሪያ ፍሪጅ ኦኬ። ፍሪጅ አሁን የፈለኩት የናፒ ቁመቷን ለክቻታለሁ። ከዚሁ ይሄ አይበቃም አይገባም፣ ይሄ አይበቃም፣ ይሄ ይሰፋል ወደ ጎን ማለት ነው። እኔ ትበቃለች ብዬ ጠረጠርኩት እቺ ነው። ቁመት እንዴት ለከት በእናት አፍንጫይ ላይ ነው የምትደርሰው እንትኑ የሱ ተመረጥ ቁመቷ ማለት ይሄ ይረዝማል ካፍንጫይ። አይ አይረዝም ማለት እንትን ላይ ዲስፕሌይ ላይ ስለሆነ አውርደን ቼክ እናርጋት እንዴ ይቻላል። እንዴ ኧረ ቀላል ነው። አይ ኢብሮ አይትቀር። እሺ ፍሪጅ እቺን መርጠናል። ኤኒዌይስ ይሄ ጸዴ ነው። ማርያም ሰፊ ፍሪጅ ቢኖረው ይሄም ወስድለት ነበር። ይሄ ወይም ይሄ ወስድለት አይበቃው፣ ችግር የለው። እሺ ይሄኛው ነው ይሄ አይደለም። ስቶቭ እንምረጥ ብዬ እኮ ነው። የትኛው ታማክረኛለህ? ቤቱ ይሻላል። አራት ኤሌክትሪክ አለ። 2 እና 4 ነው ያለው። 4 ይሻለኛል። የትኛው? 4 ኤሌክትሪክ ይሄ 4 ነው። 4 ኤሌክትሪክ የኛው የጋዝ እና እንትን ነው። ፖፑላር 2 ጋዝ 2 ኤሌክትሪክ ባይዘው ናፒ ኩኩ ያደርግም ባይዘው ደስ ይበለው ይሄ ነው እንጂ ምንም አይችልም። በቃ ምግብ ምንም በቃ የትኛው ይሻላል? አንተ መረጥልኝ። ናፒ እንደዚህ አይነት ቤት ይዘው ወንድ ላጤ አይሆንም። አሁን ደግሞ ቲቪ ልንመርጥለት ነው። 65 ኢንች ቲቪ ይሄኛው አሪፍ ነው። ጠረጴዛው ሰፊ ነው ባይዘው 65 ኢንች ነው። ቢዩቲፉል በቃ አቶ ናፒ ያብዳል ነው የምልህ። ዝግጁ አሁን ልቀፍልህ ነው ጋይስ፣ መቀፈል ልጀምር ነው። እሺ ስቶቭ ሰጣችሁኛል፣ ፖፑላር ፍሪጅ ሰጣችሁኛል፣ ቲቪም ሰጣችሁኛል። አመሰግናለሁ ከልቤ ቴንክ ዩ ሶ ማች። ግን ደግሞ ድስት አሁን ናፒ አይሰራም። ምን ደስ ይበለው ይሙላለት ቤቱ። ምግብ ምንም አይችልም፣ እንቁላል ይችላል። ስለዚህ ግን ደስ እንዲለው የሆነ እንትን እናርግለት ብዬ ነው። ኦኬ ጁስ መፍጫ እንትን እናርግለት። ምን ታስባለህ? እሺ ኦኬ አነስ ያለ አሪፍ የሆነች እቺኛዋ ታምራለች ከቤቱ ጋር። አይ ቲንክ ነጭ ነው አይደል እንትኑ ኪችኑ ቫይቡ ወይስ ጥቁሩ እናርግለት? ግሬ ነው ኪችኑ። ግሬ እሺ ግሬ እቺኛው ነው ሰረት ይቻላል። እቺኛው እሺ ኦኬ። አሁን ጁስ መስራት ስለሚችል ናፒ በእናትህ ቶሎ በል ቁርስ አልበላውም አይለኝም። ጁስ ስራ ጁስ ፈጭተው በጊዜና ተዋት። አዎ በጊዜና እሺ በቃ ድስት ምናምን ገዝቷል እንዴ? ድስት ነው የሚባለው? ድስት ምናምን አልገዛም። ብርጭቆ 6 ብርጭቆ 6 ሳህን የገዛው ለምን እንደሆነ አላውቅም። ሳይሰራ ነው እንደሚባለው ለውበቱ ነው እንጂ። አሁን ጨርሰን ወደ ናፒ ቤት ልንሄድ ነው ማለት ነው። ታሽጓል። እንደ ዋንጫ እንደዚህ አድርጌ ነው የምመጣው። ፈርኒቸር ይዤ ልመጣ ነው አለ። ከፖፑላር ያብዳል። ምን የሚሆን ይመስላል ሪአክሽኑ? አቤት ሚል ነው የሚመስለኝ እኔ። ናፒ የኔ አባት እየመጣንልሽ ነው። እርቦኛል አልበላሁም ቁርስ ምናምን ካልክ እዚህ ሙዝ ትከታለህ፣ ወተት ወይም ውሃ ትከታለህ፣ ጠጥተህ ወደ ስራ ተሳውደስ። ሌትስ ጎ ጋይስ። አቤት ስማምስ ከግባ አንተ ዳጊ እንደ ህፃን ነው መከባከባት። እቺ እንትን ምን ይዤልህ የመጣው ይመስላል? እቺን ነው የምትከፈተው። ይኸው ምን እንዳመጣው ላሳይ። ምንድነው 65 ኢንች ቲቪ ወይኔ ፍሪጅ ነው ይሄ 65 ኢንች ቲቪ። ይኸው ድስት ምናምን አለ። ምግብ አትችልም አንተ፣ ችግር የለውም ግን ለውበት ይሆናል። ይሄ ምንድን ነው? ስቶቭ። ና ሻወርድልና
ና ይውረድልና ተረጋጋ። ችግር የለውም። ናፒ ተንፍስ፣ በደምብ ተንፍስ። ጆሲ መጽሐፍ ቅዱስ ማርያም ማን ነው የሰጠው? መጽሐፍ ቅዱስ የሰጠው ወይ ጆሲ? መጣን እንሸከም፣ እናግዛቸው። ና የሚያግዘናል ወንድሜ፣ ታግዘናላችሁ። እንግዲህ እንኳን ወደ አዲሱ ቤት በሰላም መጣ። ና እስኪ ትንሽ ስፒች ያስፈልጋል። አሁን እንግዲህ እንግባ። አሁን ደስ አለን አፒ ቀስ እንዳይወድቅባችሁ ተረጋ። ኪራ ተሸከም ጀረፈ የምትለው እለፉ ታቻለ እንዳይበጠስብሽ። በቃ ና